የልዑል አምላካችን የእግዚአብሔር ስም የተባረከ ይሁን። እንዴት ሰነበታችሁ? ዛሬ በዚህ ማለዳ በሌላ በምንም ሳይሆን በእግዚአብሔር በአምላኩ ብቻ ደስተኛ የሆነ ሰው በቃ ብትረዳይ ነው ዛሬ እዚህ የመጣሁት። የታክሲ ስለከፈልኩ ሳይሆን መኪና ስለነዳሁ ሳይሆን አንድ ሳምንታዊ መርሃ ግብር ስለተዘጋጀ ሳይሆን ስንት የሚያሰናክል ነገር እያለ እንደኔም አቅም አይደለም ደግሞ ሰይጣንም ራርቶልኝ አይደለም በቃ የምህረትህ ነው የሚል መልእክት ያለው ጭብጨባ ለምስጋና ብናቀርብ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። በልቤ የሞላውን ሐሳብ አብረን እንካፈላለን። መነሻ የሚሆነኝን የመጽሐፍ ቅዱስ ክፍል አነባለሁ። የማቴዎስ ወንጌል ምዕራፍ 10 24 ቁጥሮች ነው የማነበው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 አንስቶ አዲሱ መደበኛ ትርጉም ነው ያስኩት። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ኢየሱስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ርኩሳን መናፍስትን እንዲያወጡ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም የሚከተለው ነው። መጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ፣ ፊልጶስና ቤርቶሎሜዎስ፣ ቶማስና ቀረጥ ሰብሳቢው ማቴዎስ፣ የእልፍዮስ ልጅ ያዕቆብና ታዲዮስ የተባለው ልብዴዎስ፣ ቀኖናዊው ስምዖንና በኋላ ኢየሱስን አሳልፎ የሰጠው አስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ እንዲህ ከሚል ትእዛዝ ጋር ላካቸው። ወደ አሕዛብ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ቁጥር 7 ሄዳችሁ መንግሥተ ሰማይ ቀርባለች ብላችሁ ስበኩ፣ በሽተኞችን ፈውሱ፣ ሙታንን አስነሱ፣ በነፃ የተቀበላችሁትንም በነፃ ስጡ። በመቀነታችሁ ወርቅም ሆነ ብር ወይም መዳብ አትያዙ፣ ለመንገዳችሁም ከረጢት ትርፍ አትያዙ። ለመንገዳችሁም ከረጢት ትርፍ እጀ ጠባብ ወይም ጫማ ወይም በትር አትያዙ፣ ለሰራተኛ የዕለት ጉርሱ ይገባዋልና። ቁጥር 11 ወደ አንድ ከተማ ወይም መንደር ስትገቡ ሊቀበላችሁ ፍቃደኛ የሆነ ሰው ፈልጋችሁ በቤቱ እረፉ፣ እስክትወጡም ድረስ በዚያው ቆዩ። ወደ ማንኛውም ሰው ቤት ስትገቡ ሰላምታ አቅርቡ። ቤቱም የሚገባው ሆኖ ከተገኘ ሰላማችሁ ይድረሰው፣ የማይገባው ከሆነ ግን ሰላማችሁ ወደ እናንተ ይመለስላችሁ። ማንም ሰው ሊያስተናግዳችሁ ወይም የምትናገሩትን ሊሰማ ፍቃደኛ ካልሆነ ከቤቱ ወይም ከከተማው ስትወጡ የእግራችሁን ትቢያ አራግፋችሁ ውጡ። እውነት እላችኋለሁ በፍርድ ቀን በዚያች ከተማ ከሚደርሰው ቅጣት ይልቅ በሶዶምና በገሞራ የሚደርሰው ይቀላል። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች እንደ ርግብ የዋሃን ሁኑ። ሰዎች ይዘው ለፍርድ ወደ ሸንጎ ያቀርቧችኋል፣ በምኩራቦቻቸውም ይገርፏችኋል። ስለዚህ ከእነርሱ ተጠንቀቁ። በእኔ ምክንያት ወደ ገዦችና ወደ ነገሥታት ትወሰዳላችሁ፣ በእነርሱና በአሕዛብ ፊት ምስክር ትሆናላችሁ። በምትያዙበትም ጊዜ ምን እንናገራለን፣ ምንስ እንመልሳለን ብላችሁ አትጨነቁ። በዚያን ጊዜ የምትናገሩት ይሰጣችኋል። በእናንተ የሚናገረው የሰማይ አባታችሁ መንፈስ እንጂ እናንተ አይደላችሁምና። ቁጥር 21 ወንድም ወንድሙን ለሞት አሳልፎ ይሰጣል፣ አባትም ልጁን፣ ልጆች በወላጆቻቸው ላይ ያምጻሉ፣ ያስገድሏቸዋል። ስለ ስሜ ሰዎች ሁሉ ይጠላችኋል፣ ነገር ግን እስከ መጨረሻ የሚጸና እርሱ ይድናል። በአንድ ስፍራ ሲያሳድዳችሁ ወደ ሌላ ሽሹ። እውነት እላችኋለሁ የእስራኤል ከተሞች ሳታዳርሱ የሰው ልጅ ይመጣል። ቁጥር 24 እዚህ ላይ ነው መልእክት ያለው። ደቀ መዝሙር ከመምህሩ ሎሌም ከጌታው አይበልጥም። ደቀ መዝሙር መምህሩን ሎሌም ጌታውን ከመሰለ ይበቃዋል። ባለቤቱን በኤልዙቤል ካሉት ቤተሰቦቹንማ እንዴት አብልጠው አይሏቸው? የማቴዎስ ወንጌል ምዕራፍ 10 እስካሁን ያነበብኩትን ጨምሮ ጥቅልል ሲል ምንድነው በዋናነት ጌታ ኢየሱስ ክርስቶስ ሐዋርያቱን የሾመበት በቃ ኦፊሻሊ ኮሚሽን ያደረገበት ምዕራፍ ነው። የሱ ወደሱ የተጠጉትን የላካቸውን ሐዋርያቱን የሾመበት ኮሚሽን ያደረገበት ምዕራፍ ነው። ቁጥር 1 ላይ እንደ ሾማቸው ነው የሚናገረው። ቁጥር 1 ላይ ሾማቸው ነው የሚለው። በኋላ ቁጥር 2 እስከ ቁጥር 4 በዝርዝር በስም ያስቀምጣቸዋል። ቁጥር 1 ላይ እንደ ሾማቸው ይናገርና በኋላ እነማን እንደሆኑ ደግሞ በዝርዝር ቁጥር 2 እና 4 በስም ያስቀምጣቸዋል። በኋላ እኔ እየተንደረደርኩ ነው ወደ ዋናው መልእክቴ እየመጣው ነው። ቁጥር 5 ላይ ደግሞ እስከ ቁጥር 7 አካባቢ ደግሞ የሚላቸው ምንድነው? ዳይሬክሽን ነው የሚሰጣቸው። ወደ አሕዛብ እንዳትሄዱ አሁን for this specific moment ለናንተ የሰጠሁት አቅጣጫ
ወደ ጠፉት ልጆች ነው የምትሄዱት። ወደ ጠፉት በጎች ነው የምትሄዱት እንጂ ወደ ሌላ ወደ አሕዛብ እንዳትሄዱ። የጠፉትን ሂድና ጥሩ፣ ይሄንን የሰጠኋችሁ ይላል። አሁን በደንብ እየያዛችሁኝ እየሰበሰበን እንምጣ። ሹመት እንደ ሾማቸው ይነግረናል። እነማን እንደሆኑ ይዘረዝራል። ቀጣይ ላይ ልክ ደግሞ ሲወርድ አቅጣጫ ነው የሚሰጠው። እዚች ጋር ትንሽ ፍንጭ ሰጥቻችሁ ልለፍ። እግዚአብሔር አምላክ የሚመራ ነው። ለምሳሌ ያው እናንተ ከመለሳችሁልኝ ወደ አሕዛብ ሁሉ ሂዱ ያለው ማን ነው? ወንጌልን ለፍጥረት ሁሉ ስበኩ ያለው ማን ነው? ራሱ ጌታ አይደል? ከፀሐይ መውጫ እስከ መጥለቂያ ድረስ ለሰው ልጆች ሁሉ መዳን የሆነውን ቅዱስን ወንጌል በእጃቸው ሰጠ የተባለው ማን ነው? ራሱ ጌታ ነው። ታላቁ ተልእኮ ማቴዎስ 28 ቁጥር 19 በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ለአሕዛብ ይሰበክ ያለው ማን ነው? ራሱ ጌታ። ይሄው ጌታ ግን ሐዋርያት ሥራ ምዕራፍ 16 ላይ ሆ ብለው ሊወጡ ሲል ያዝ አላረጋቸው አይ ብሎ ምሪት ሰጥቷል። እግዚአብሔር አምላክ ምን እንደምንሰራ ብቻ አይደለም የሚነግረን፣ እንዴት እንደምንሰራም ነው። ታድለን። አሁን እግዚአብሔር ሙሴ ኖህ ጋር መጥቶ እግዚአብሔር አምላክ መርከብ ስራ ብሎ ቢሮጥ ምን ያመጣል? ኖህ ምንድነው? መርከብ የሚበላ ነው የሚጠጣ? ዝም ብሎ መጥቶ መርከብ ስራ ብሎት ቢሄድ ምን ያደርገዋል? እንትን ነው፣ ግራ ነው የሚያጋባው። ግን ዝርዝር ስፔሲፊኬሽን ተናግሯል። የእንጨቱን አይነት ሁሉ ሳይቀር ከጎፈር እንጨት። አሁን አንተ በጣም ተነቃቅተ ለእግዚአብሔር ካልጠፋ እንጨት የምን ጎፈር እንጨት ነው? ጠንካራውን ጥቁር እንጨት ነው የማደርገው ብትል ትሰምጣለህ። በምን እንደሚሰራ እንዴት እንደሚሰራ ልኬት እኮ ነግሮታል። አሁን ልኬቱን ስለማላስታውስ ለምሳሌ 30 ክንድ ብሎት እኔማ ለጌታዬ 40 ነው የማደርግለት ብትል ጠፊ ነህ። ወይም ደግሞ 29.9 በቃ አፕሮክሲሜትሊ ያው 30 በለው ብትልም ሰማጭ ነህ። 30 ነው። ምን እያልኩ ነው? እግዚአብሔር አምላክ ምን እንደምናገለግል እንዴት እንደምናገለግል አብሮ የሚናገር አምላክ ነው። ዝም ብሎ አዲስ አበባ ከተማ እችን አጥቢያ አስቀምጦ ዝም በቃ ቀጥሉ ብሎ የሚፈታ አይደለም። እንዴቱንም ያስረዳል። ምን እንደሚሆን ያስረዳል። እንዴት እንደሚገባ እንዴት እንደሚወጣ የሚናገር አምላክ ነው። ሶ ግልጽ የሆነ ዲሬክሽን ሰጣቸው። የምትሄዱት እንደዚህ ነው። አሁን for this specific moment የናንተ ወደ ጠፉት ልጆች ነው የምትሄዱት። አሁን ሲሄዱ ግራ ይጋቡም። ወደ እንትን እንሂድ እንዴ በየመሃሉ በየፌርማታ ግራ ይጋቡ የተነገራል። ከዛ ቁጥር 7 ላይ ደግሞ ዳይሬክሽን ብቻ መስጠት ሳይሆን the essence of the message። ስትሄዱ ስለ ወጥ አይደለም የምታወሩት አላቸው። በቃ ግልጽ ነው አላቸው። ምንም እንዳትደነባበሩ። ሌላ የምታወሩት የለም። እኔ ብላችሁ የምትሰብኩት እናንተነት የላችሁም። የምታወሩት ሌላ ተልእኮ የላችሁም። የምትናገሩት ሌላ አጀንዳ የላችሁም። አንድ ነው አለ። ሄዳችሁ የምትሰብኩት የምሰጣችሁ መልእክት የሾምኳችሁ የላኳችሁ ሌላ ታሪክ እንዳታወሩ፣ ሌላ ዓለማዊ ነገር እንድትሰክሩ፣ ሌላ ቅመም እንድትጨምሩ ሳይሆን ይሄን ነው የምትናገሩት። ምን? የእግዚአብሔር መንግስት ቀርባለች በሏል። ንስሐ ግቡ ብላችሁ ይሄንን ተናገሩ አላቸው። ከዛ ይሄንን በመንገር ውስጥ የሚታየው ይመጣል። አጋንንት ይመታል፣ ድውያን ይፈወሳሉ። ወይ በዛ ውስጥ ደግሞ የሚሆነው ሁሉ ነገር ይሆናል። ግን መልእክቱ ምንድነው አለ? ምንም ሌላ የምትናገሩት ነገር የለም አለ። ከየት እንዳመጣ ነው እግዚአብሔር ይወቀው እንጂ በቃ ግልጽ እኮ ነው። ሲሾማቸው አቅጣጫ ሰጣቸው። ይሄን ነው የምታወሩት አላቸው። ቻው። ሌላ ምንም መልእክት የለም አለ። መልእክቱ የእግዚአብሔር መንግስት ቀርባለች የሚል ብቻ ነው አለ። ንስሐ ግቡን፣ ተመለሱ፣ ኑ ነው፣ ሂዱ፣ ሰብስቡ ነው አለ። ከዛ ደግሞ ቀጠለ። እኔ እንደዚህ ይለዋለሁ ሄርሞኒ የውስጥ በውስጥ ያለ መልእክት ሰጣቸው ነው ምለው። እኔ በነገራችን ላይ አለ ባጭሩ፣ በነገራችን ላይ ያው ስትኖሩ ያለ ስስት ይሁን አላቸው። በነፃ አይደል የሰጠዋችሁ አለ። በነፃ ስጡ አላቸው። ምንም ታክኒክ ምናምን አትጨምሩ። ትርፍ ነገር በመያዝ ስስት ውስጥ አትውደቁ አለ። ለሰራተኛ ደሞዙ ይገባዋል አለ። ምን እያለ ነው? የላካችሁ አለ አኗሪ የላካችሁ አለ፣ መልእክት የሰጣችሁ አለ፣ ጥግ የሚያስወስዳችሁ አለ። ስለዚህ ምንም አይነት ነገር ስጋት ምናምን እንዳይገባችሁ አለሁ አለ። እንትኑም ቢይዝ ምናምን ብላችሁ ስስት ውስጥ እንዳትገቡ። ስስት ክፉን ያጠፋችኋል አለ። የሆነ ነገር ሄዳችሁ ዋሌታቸውን ለመክፈት ቦርሳቸው ውስጥ ለመግባት የሆነ ጥቅማችሁን አታስቧል። እኔ አለሁ።
ሰራተኛ ደሞዙ ይገባል ትኖራላችሁ አታስቡ ሌላ ቴክኒክ ታክቲክ ምናምን ውስጥ አትውደቁ እናሳ ትርፍ ነገር አትያዙ እኔን ተማምናችሁ ውጡ አላቸው ይገባል ማወራው ነገር ገና እየተንደረደርኩ ነው ያለሁት ሾማቸው ስማቸውን ነገረን አቅጣጫውን ነገራቸው ይሄን ነው የምትሰብኩት አላቸው በኋላ በውስጥ መኖር ስላለበት ነገር ተናገራቸው አይ ዊሽ ያንዳንዱን የዘረዘርን ብናይ ስስት ክፉ ነው በነገርህ ላይ ስስት ክፉ ነው እግዚአብሔር አምላክ የሰው ልጅ በመልክና በአምሳሉ ሰራና ኤደን ገነት አኖረው አይደል ከዛ የምትበላው ማአት ነው ይሄን ሁሉ ብላ የተከለከልከው ይሄ ነው ተባለ በነገራችን ላይ ሰይጣን የቀድሞ እባብ ገነት መጥቶ ነው ጎደለ ያለው አይደለምና እዚህ ንፋስ ስልክ ላፍቶ ቂርቆስ ከፍላ ከተማ ይቅርና አይደለምና በዚህ በወደቀው ኮራፕትድ ዓለም ይቅርና ገነት መጥቶ የሚቀራላ አላቸው ስስት ክፉ ነው እንትን አለመርካት ኑሮዬ ይበቃኛል በኢየሱስ ረክቻለሁ የሚል መክደኛ ከሌለ ቢገባ አይሞላም ስስት ነው የዓለም ሲስተም ሰይጣን የሚያደርገው ስስት ነው ስታገባ ከአገር ስትወጣ ምናልባት በአንዳንዶቻችሁ ኮንቴክስት ፕሮሰስ ሲሳካ ከዛ እንትን ሲል ከዛ እንትን ስስት መድረሻ የለውም አትሳሱ አለ ጌታ እኔ አለሁ ይሄንን መልእክት ይዛችሁ ስትሄዱ የውስጥ ስስታችሁን ለመሙያ ነገር ለመቢያ ነገር የሆነ መቀበያ ነገር ትርፍ መያዣ ነገር የሆነ ነገር ምናምን አትሞክሩ በነፃ አይደል የሰጠኋችሁ በነፃ ቀጥሉ አለና የዛሬ መልእክት ተባረክልኝ የዛሬ መልእክት ያለውን ነጥብ ትንሽ ምን ቆይበትን ሐሳብ ልናገር ክብር ለኢየሱስ ይገባል አይደል ማወራው ነገር ሾማቸው ስማቸውን ነገረን አቅጣጫ ሰጣቸው ይሄ ነው መልእክቱ አላቸው ባይዘው እዚህ ውስጥ ይሄን ተጠንቀቁ ይሄን ሞቲቭ ተጠንቀቁ አላቸው ስስት አይኑር አለ ምን እናገኛለን አትሂዱን በነፃ ስጡ እኔ ያለሁ አለ ደሞዝ ይገባችኋል አለ ምንም ቴክኒክ ምናምን የለውም አለ ከዛ ስትሄዱ ግን ለሰዎች ስለሆነ የምትናገሩት ከሰዎች ጋር የሆነ ግንኙነት አላችሁ አለ እና መልካችሁ በተኩላ መካከል እንደ አሪፍ ተኩላ ሳይሆን ኢኖሰንትሊ እንደ በግ ነው አለ ምን ሊውጥህ ነው በተኩላ መካከል ትንሽ ለምን አሪፍ ተኩላ አታረገኝም ብበልጣቸው ተኩላ ነው ሲስተሙ የሚባላ ነው ሲስተሙ አውሬ ነው ሲስተሙ ስታልፍ ዝም ብሎ እለፍ የሚልህ አይደለም ቆሮጭ አጭሞ ደምህን የሚመጥ ነው እንትን በጣም ጥርስ ያወጣ እንትን ድራጎን አርጌ ልካለሁ አላለም በዚህ መካከል መልካችሁ ኢኖሰንት በሆነ መንፈስ እንደ በግ ነው አለ ለእናንተ የሰጠሁት ሌላ ፉት ስቴፕ የለም እኔ የሄድኩበት አይነት የየዋህነት የቅንነት መንገድ ነው በጣም ከባድ ነው ተኩላ ነው በተኩላ መካከል ግን እንደ በግ ነው መልካችሁ የዋሆች ሁኑ እንደርግብ ደግሞ ግን አስተዋይ ሁኑ ተላላ ጅል እንድትሆኑ አልፈልግም እንደ እባብ ደግሞ መርዘኛ እንድትሆኑ ሳይሆን ብልህ ሁኑ እያጤናችሁ ሂዱ ግን ስትሄዱ የምትመላለሱበት መንገድ ከሰዎች ጋር ነው የምትገናኙት ሲኤምሲ ስትሄድ አገርህ ስትሄድ እዚህ ስትወጣ ስትኖር ይሄንን ወንጌል ይዘህ ስትሄድ የምትሄድበት ጎዳና ቀና ነው መንገዱ ከሼል ጋር ሲነዱ አይነት አይደለም አለ በተኩላ መካከል ነው የማይፈልግህ አለ የጠላህ አለ ሊያናጥብህ የሚፈልግ አለ ከሲስተም ሊያወጣ ያንን መልክ ማየት የማይፈልግ ሊያሰናክል የሚፈልግ አለ እና ለሱ ደግሞ ሌላ ጦርና ጋሻ መድፍና የሆነ ዙ 23 ሰጥቻ አይደለም ምልክህ አለ እኔ እንደተመላለስኩት እኔ እንደኖርኩት እኔ በሄድኩበት ዱካ ነው የምትመላለሰው እንደ በግ ነው የምትመላለሰው አለ ታዲያ እንደ በግን ስትመላለስ አንድ ነገር ልንገርህ አለ የዋሁን ግን ብልህሙን እያስተዋልክ ተንቀሳቀስ አለ ከዛ ዝርዝር ነገር መናገር ጀመረ ሄርሞን ትንሽ ነገር ነው የምናገረው ልጨርስ እና ይሄንን ይዛችሁ ስትሄዱ እያጨበጨበው የሚቀበላችሁ እንዳይመስላችሁ አለ በሸንጎ ፊት ያቀርቧችኋል ትገረፋላችሁ ይሄን ወንጌል ይዛችሁ ስትሄዱ የሚጨበጨብላችሁ እንዳይመስላችሁ አለ there is a persecution አለ ስደት አለ
ትበላለህ ትጠጣለህ ሳይሆን ከፊት የሚጠብቅህ ነገር አለ። ይሄንን እውነተኛን ወንጌል ይዘህ ስትሄድ የማይቀበል ሲስተም አለ። ምናልባት አሁን እናንተ ሀገር እንዳለው ቀጥታ የሆነ አካላዊ ነገር ባይኖር እዚህ ከተማ ላይ ራሱ ስንት አለ በየቀኑ ወፌላ ለሚገርፈኝ ሲስተም። ለጌታ ስታድር ኢየሱስን ነው የምከተለው ስትል ዓለማዊነት፣ ኃጢአት፣ ዝሙቱ የሆነ ነገር ስንት አለ በመንገድ ላይ እንደ ተኩላ ሆነው ካልቆረጫጨምኩህ የሚል እዚህ ሲስተም ላይ ካልተስማማ በዚህ መንገድ ካልሄድክ አይሆንልህም የሚል የሚዝት የሚገርፍ ኃጢአቱ ብዛቱ ምቾት እየመሰለ ያለው ራሱ ያቀርቧቸዋል ሸንጎ ፊት አለ ስለ ስሜ። ግን ምን እንናገራለን ብላችሁ እንዳትሰጉ እኔ ያለው እናንተ ሳትሆኑ ፈጥራችሁ የምታወሩት የአባቴ መንፈስ ነው አለ። የአባቴ መንፈስ ራሱ ነው የሚናገረው። በነገራችን ላይ ሩቅ ሸንጎ ብቻ እንዳትጠብቁ፣ ቤት ራሱ ሊጀምር ይችላል። አባት ልጆቹ ላይ፣ ልጆች ወላጆቻቸው ላይ፣ ወንድም ከወንድሙ ጋር ራሱ በዚህ ወንጌል ምክንያት ሊመጣ ይችላል። እንዲህ ያለ ፍትግ ያለ መንገድ ላይ ስትሄዱ አለና መልእክቴ ልናገር ፓስተር ባይዘው ያለ ኢየሱስ ደቀ መዝሙር እኮ ከመምህሩ አይበልጥም አለ። ሎሌም ከጌታው አይበልጥም አለ። እና ጌታ እንደዚህ ነው ያለው፣ እኔን አጋንንታም ካሉ እኔን በብዔልዜቡል ነው አጋንንት የሚያወጣው ካሉ እናንተም ቢሏችሁ ብርቅ ነው ወይ አለ ጌታ። ባለቤቱን ከጠረጠሩት ባለቤቱን በብዔልዜቡል ነው አጋንንት የሚያወጣው ካሉት በዓለም እኔ ራሱ የእግዚአብሔር በግ ንጹሕን ጌታ ነው የሚለው ምንም የሌለብኝን እኔን እግዚአብሔር ወልድ ራሱ ይሄ አጋንንት የሚያወጣው በብዔልዜቡል ነው ካሉ እኔን ካልተቀበሉኝ እንዴት እንዲቀበሏችሁ ትጠብቃላችሁ? ደቀ መዝሙር እኮ ከመምህሩ አይበልጥም አለ። የዛሬ መልእክት ይሄ ነው። ደቀ መዝሙር ከመምህሩ አይበልጥም። እናሳ ሁሉ እንዲወድህ ስትታገል በሌላ ቋንቋ ምን እያልሽ ነው? ከመምህሩ ካልበለጥኩ ሁሉ እንዲቀበልህ፣ ሁሉ እንዲያጨበጭብልህ፣ ሁሉ እንዲወድህ፣ ሁሉ እንዲዘግንህ፣ ሁሉ ፓ እንዲል ከፈለክ ከኢየሱስ በላይ ካልሆንኩ እያልክ ሌላ ትዕቢት ውስጥ ነው። ስለያዝከው እውነት ልትገፋ ትችላለህ። ስለገባህ እውነት፣ ስለተረዳኸው ጌታ ልትተፋ ትችላለህ። ጌታ ግን ምንድን ያለው? እኔንም እንደዚህ አድርገውኛል አለ። ደቀ መዝሙር ከመምህሩ አይበልጥም፣ ሎሌም ከጌታው አይበልጥም። ሁሉም ይውደደኝ ማለት በሌላ ቋንቋ ከመምህሩ በላይ ካልሆንኩ ማለት ነው። ስለ ዕለት ትጠይቃለህ ወይ ካልከኝ ካልዋሸው ዛሬ ለሊት ጠይቄያለሁ፣ አደራህን ጌታ ሆይ ብዬ። ግን ምድር ላይ ስለተሰፋ ነገር ብቻ ነው የምልህ። ሁሌ አንድ አገልጋይ እንደዚህ ሲናገር ሰማው። እየቀለደ ነው በእርግጥ። አንድ እናቱ ሊጸልይልኝ ይሉኛል አለ እና በጣም እንድጭንላቸው ይፈልጋሉ አለ። እዚህ ጋር ጫን ይሉኛል አለ፣ ጭናለሁ። እዚህ ጋር ጫን ይሉኛል አለ፣ ጭናለሁ። እዚህ ጋር ደግሞ ይቀራል ይሉኛል። እድሜያቸው ስለገፋ አዝናለሁ፣ ጭናለሁ። እዚህ ጋር በቃ ጨረስኩ አለ። ከዛ አንድ ቀን ዱላዬን አምጣ አሉኛል። የተሰቀለ ዱላ አላችሁ? ዱላዬን ያኛውን ዱላዬን አቀብለኛል አለ። ዱላውን ሲያቀብሉት እንደዚህ ሲያቀብላቸው እንደዚህ አድርጉ በምልክት እየሰጡ ወደዚህ አይተን ዝቅ እሱ ጋር ትንሽ አንድ ነጥብ ላይ እንዲጭንላቸው ማለት ነው። ሁሌ ደቀ መዝሙር ከመምህሩ አይበልጥም፣ ሎሌም ከጌታው አይበልጥም። እና ምንድነው የዛሬ መልእክታችን? ሁሉ እንዲወደን አንታገል፣ ሁሉ እንዲቀበለን አንታገል። ያለንበት ዘመን ደግሞ ሶሻል ሚዲያው ደግሞ ሰው ደግሞ ሁሉም ላይክ እንዲያደርግ፣ ሁሉም እንዲቀበል፣ ሁሉ ፎሎ እንዲያደርግ፣ ሁሉ ሼር እንዲያደርግ፣
ሁሉ የሆነ አፈርሜሽን እንዲሰጥ አይሆንም። ሁሉ እንዲወድህ በሞከርክ ጊዜ ከሐዲድ ስተሃል። ሁሉ እንዲወድህ ሳይሆን መሞከር ያለብህ የወደደህ ጌታ ከፍቃዱ ጋር አላይን አርጋሃል ወይ ነው። ማነው ጮክ ብሎ አሜን የሚል? ጌታ ምን አለ? ከዚህ መስመር ለመውጣት ስትሞክሩ ከመምህሩ በላይ ልሁን እያላችሁ ነው አለ። ከኔ በላይ ልሁን እያላችሁ ነው። እኔን ያልተቀበሉኝን አይነት ይቀበሉኝ እያልክ እየታገልክ ነው አለ። አንድ ነገር ላስምርና ጥቂት ነገር ተናግሬ ያበቃል። እየሄድን እንናከስ ነው እያልኩ ያለው ታብተው እየሄድን እንጣላ ነው። ስንወድቅ ማንም ማያገባውም ደቀ መዝሙር ከመምሩ የሚለውን ጥቅስ መምዘዝ እችላለሁ። ስበድልማ በእግዚአብሔር ፊት በንስሐ ነው የምወድቀው። ሳጠፋማ ወንድሜ እግር ስር ወድቄ ይቅር በለኝ ነው የምለው። በራሴ ጸባይማ ጭንቁር ቁስል በሆነ ጸባይማ ማመጣው ነገር ከሆነ በእግዚአብሔር ፊት ምህረት ጠይቄ ያጠፋው ሰው ጋር ሄጄ ማስተካከል ነው ያለብኝ። ግን ስለያስኩት እውነት መስመር ይችላል። ስለተረዳሁት ጌታ፣ ስለተቀበልኩት እውነት፣ ስለሚሄድበት ጎዳና ሁሉ እንዲቀበለኝ አልጠብቅም። ከመምህሩ በላይ ለመሆን አልታገልም ነው። በቃ ጨረሱ። ልጸልይ ነው። አትሞክሪው ከመምህሩ በላይ ለመሆን ሁሉ እንዲያጨበጭብ፣ ሁሉ ልክ እንዲል፣ ሁሉ ኢየሱስሽን እንዲወደው፣ ሁሉ ስለ ስሙ የምትከፍለውን ጎዳና እንዲያጨበጭብ፣ ራይት እንዲያደርግ ሁሉ ኖ እሱን ራሱ በቤኤልዜቡል ብለው ጠርጥረውታል። ግን እሱ በጥፋቱ ነው። እሱ ግን በሄደበት ጎዳና ነው። እሱማ ንጹህ ነው። እሱማ ፍጹም ነው። እሱማ እውነተኛ አምላክ። አንድ ሶስት ነገሮች አሳይቻችሁ ላብቃ። ሁሉ እንዲወድ ስትሞክር ከስታንዳርድ ያጉልሃል። ልክ እንደ ሳኦል ሳሙኤል መጥቶ ለምን ሳጠበቅከኝ ሰዋ? እግዚአብሔር ንቆሃል፣ ይሄን መስዋዕት አያሸተውም ሲለው ሳኦል ደንግጦ ለምን አይልም? ክፍሉን ካስታወሳችሁ ቃል በቃ እንደዚህ ነው የሚለው፣ ዝም በል ሰው እንዳይሄድ። አያሸተውም እኮ ጌታ አይቀበለውም ብሎ ነገር የለም። በሰው ፊት አክብረኝ፣ ይቀበሉኝ። አሁን እኮ የምናቀርበውን መስዋዕት እግዚአብሔር አያሸተውም፣ እግዚአብሔር አይቀበለውም ብሎ ነገር የለም። ዝም ብላ አጠገቤ ቁም። በቃ የኔ ቤተሰቦች ትንሽ ጫን ብዬ ከሆነም ደስተኛ ነኝ። አሁን ዛሬ ይሄ ያገለገልኩትን ሰማይ ጎሽ ካላለ ምን ያደርጋል? ስመለስ እንደዚህ ካላለኝ ጌታ ዛሬ ያጨበጨበ ነገ ይንቀሃል። አለሁ ያለ ያላንተ ያለህ ሰው ነገ ይተውሃል። አራሚው ሰው አይደለም። የቅድሙን ግን መስመር አስምሩልኝ። በራሳችን ጥፋት፣ በራሳችን መንገድ፣ በራሳችን ጎዳና፣ በራሳችን ስህተት ስለምንሄደው መንገድ አይደለም፣ ስለያዝነው እውነት። አጥፍቻ ቃለሁ፣ ወድቄ ቃለሁ፣ ተሳስቻ ቃለሁ። ሳኦል ግን ምንድነው? አይቀበልህም ጌታ አያሸተውም ብሎ ነገር የለም። ዝም ብለህ ቁም፣ የዛሬ ኮንፈረንስ እንዳይበላሽ። የለም እኮ ብሎ ነገር የለም። አቧራው ይጭስና ሰው ይበተንልህ። ጌታ እኮ እሺ እያለ አይደል ብሎ ነገር የለም። በቃ ዝም ብሎ ላይት ጭስ ይደነስ። ሰማይ ካላረመው በተቃራኒው ደግሞ አለልህ የጌታ ነገር የሚያሳስበው ዳዊት። ብዙ ቦታ አሰብኮ ሰምታችሁ ሊሆን ይችላል። ነገስታት ለሰልፍ በሚወጡበት ጊዜ ዳዊት የጦርነቱ ድማ ላይ የጦር አለቆቹን በሙሉ ልኮ እሱ ሰገነት ላይ ይዝናናል። ቤርሳቤህ ራቆቷን አያት፣ ወደቀ። እንደ ልብ ወደቀ። ልበ አምላክ ወደቀ። ሌላ ስም የለውም። ዳዊት ወደቀ፣ አመነዘረ፣ ዘሞተ። ይህንን ጥፋቱን አጠፋለሁ ብሎ ጦርነት ሜዳ ላይ የነበረው ኬጢያዊ ኦርዮንን ጠራው። ሚስት ጋር ግባ አለው፣ አልገባም አለው። አሰከረው፣ አልገባም አለ።
ሰልፍ የሚበዛበት ቦታ ላይ አድርጎ ደብዳቤ ጽፎ ላከው። እንደ ልቤ ገደለ። ዳዊት ገደለ። ከዛ አገራማን ብሎ ሲኖር 12ኛ ምዕራፍ ላይ ነብዩ ናታን መጣና በሰው ምሳሌ አድርጎ ነገረው። በግዛት መካከል ሁለት ሰዎች አሉ። አንዱ ባለ ብዙ በግ ነው፣ አንዱ ግን ባለ አንዲት ጠቦት ነው። ባለ ብዙ በጉ እንግዳ ሲመጣበት ለበጎቹ ሳሳና ባለ አንዲቱን ጠቦት ወስዶ አረደበት አለው። ዳዊት ነደደው። እኔ የኛ ልጆች እንደዚህ ስላቸው ይስቃሉ። በሰው ሲሆን ይገባል፣ በምሳሌ ሲነግረው ይገደላል። እንደዚህ አይነት ሰው በግዛቴ ያ ሰው አንተ ነህ አለው። አሁን ስሚ በደንብ ያ ሰው አንተ ነህ ሲል ዳዊት ማን ሰማ? ቪዲዮ ቲክቶክ ላይ ሰሩበት አለ። እነማን አወቁ? ቸርች ተነበበ ምናምን አላለም። ሂድ በቃ ናታን ሂድ በቃ ሂድ፣ አንተ መልእክትን አድርሳል። ከዚህ በኋላ ምንም ማድረግ አትችልም። እናውራኛ አባትና ልጅ እናውራ፣ አምላኬ ከአምላክ ጋር ያውራ ብሎ ቆልፎ መዝሙር 51 አቤቱ አቤቱ አንተን ብቻ በደልኩ፣ በአመፃ ተጸንሻለሁ ይላል። ምን እያለ ነው? አድሚት እያደረገው አድርጌዋለሁ፣ አልዋሽም። ሰው አላየ ሊሆን ይችላል፣ አላወቁ ሊሆን ይችላል። ዙፋን ላይ ቁጭ ብዬ እንደ ትናንትናው እየተመላለስኩ ሊመስላቸው ይችላል። ዳዊት እልፍ ገደለ ሊሉ ይችላሉ፣ አላወቁ ይሆናል። አድርጌዋለሁ፣ አይተኸዋል። አዎ I did it። ከዛስ ሲሰበሰብ አንተን የበደልኩት፣ ቤርሳቤህን አስነውሬያታለሁ፣ ኦሪዮንን አለጥፋቱ አስገድያለሁ፣ ስልጣን አላግባብ ተጠቅሜያለሁ። ሲሰበሰብ ግን የማለዳይን የጠዋት ከበግረኝነት ያነሳኸኝን፣ ታሪኬን የቀየርከውን፣ ለወግ ማዕረግ ያበቃኸኝን፣ በምህረት የሸፈንከኝን ትልቅ አንተን የበደልኩት፣ ሌላ ሰው አይደለም ያሳዘንኩት፣ በዋናነት አንተን የበደልኩት። መዝሙር 51 ላይ ይላል። ከዛ ሲጸልይ ጸሎት አደራ ሰው እንዳይሰማብኝ ዙፋኔን የለመድኩትን የቤተ መንግስት ውሃና ኩልል ያለ ምቾት አይደለም የሚለው፣ በእሽታ መንፈስ ደግፈኝ፣ የሰበርካቸውን አጥንቶቼን አድሳቸው፣ እንደ ድሮ እንሁን። ስማኝ እኔ ብራዘር፣ ለካ ኃጢአት ዳዊትን ፕራይመርሊ የሚያደርገው የአገልግሎት ደጅ አይደለም የሚያዘጋበት። ለካ ኃጢአት ዳዊትን ፕራይመርሊ የሚያደርገው ሱቁን አይደለም የሚያዘጋበት። ለካ የሆነ እንትኑን ትምህርቱን አይደለም የሚያበላሽበት። ለካ ኃጢአት ዳዊትን መጀመሪያ የሚነካበት ሪሌሽንሺፕ ነው። እና ዳዊት የሚለው ሰው አወቀ አላወቀ፣ ምን አሉኝ ምን አላሉኝ አይደለም፣ የሰው አይደለም ጉዳዩ። ሰው ምን ያደርጋል? ሰው ምን ያደርጋል? አምላክ ከተቀበለ ቅድም ያሰመርኩበትን እንዳትረሱ። ይሄ እንደፈለግን የምናመጣው ጭንቁር ጸባይና ጥፋት ሳይሆን ከእግዚአብሔር ጋር ስትጨርስ እኮ ነው ሰው የሚቀበልህ። ለሰው አንኑር፣ አርሞ ለማያርም አንኑር። አለ የሚያይ ከመጋረጃ ጀርባ ያለውን የሚያይ ይሄን ልቤን የሚያይ ዛሬ አንተ የምታየው ሰማያዊ ሱፍ ማድረግ ይሄን ነው፣ ፓስተር ፍፄ መባሌን ነው። እዚህ ውስጥ የሚመለከት አለ የሚያርም አለ ልብና ኩላሊትን የሚመረምር አለ። ሰው ይቀበለኝ ብሎ መታገል ከመምህሩ በላይ ኢየሱስ ከኖረው በላይ ልኑር ብሎ መታገል ነው። ቢቀበሉ ጥሩ፣ ካልተቀበሉ ኢትስ ኦኬ። አንተ ግን ዋና ነገር ማየት ያለብህ ከእግዚአብሔር ፍቃድ ጋር ላይን አድርገሃል ወይ? ሳኦል ግን የሰው ነው የሚያሳስበው። ምን አሉ? እንዳትሄድ አይቀበልም። ባክ ብሎ ነገር የለም። በቃ ዝም ብሎ ይቀጥል፣ እሑድ ይቀጥል፣ ሰኞ ይቀጥል። እኛ ያሉንም ፕሮግራሞች የጋዮስን ነው የምጠራ ያለሁት። ዝም ብሎ በቃ ጋልበው እየሰማ አይደለም ብሎ ነገር የለም። ኮንፈረንስ አንድ ሰው ልጨምር። አሮን ዘጸአት 32 ላይ እግዚአብሔር አምላክ ሕዝቡን ከፈርዖን መንጋጋ በጸናች ክንዱ ነፃ አውጥቶ እየመራ ቀን በደመና ሌት በእሳት አምድ የሚያስፈልገውን እያደረገ የኤርትራ ባህርን እያሻገረ ይዞ መጡ። በኋላ እግዚአብሔር አምላክ ዘጸአት 19 ላይ ሲደርስ እፈልግሃለሁ አለ። በሲና ተራራ ላይ ለ40 ቀንና 40 ሌሊት ወጣ። ሙሴ ጽላቱን ሊቀበል ዘገየባቸው። ጭር አለ። ከዛ ቃል በቃል መጥተው እንደዚህ ያሉት፣ ይሄ እግዚአብሔር ሰው ሙሴ ምን እንዳገኘው አናውቅም አሉ። አምላክ ስራ አለን አሉት። እሺ አለ። እናንተ አይክፋችኋል።
እናንተ ይመቻችሁ እንጂ አምላክ ይሰራል፣ ጣጣ የለውም ማለት። እናንተ ደስ ይበላችሁ እንጂ እናንተ ተዝናኑ እንጂ እናንተ ቁስላችሁ ይታከክ እንጂ እናንተ የእናንተ ፍላጎት ይሟላ እንጂ ጣጣ የለውም ማለት። ከጆሮቻችሁ ላይ ጉትቻዎች አምጡ፣ ወርቅ ምናምን አምጡ አለ። እየሰበሩ አመጡለት። ስሚኝ እስቲ የኔ እናት ከየት ያመጡት ወርቅ ነው? 430 ዓመት በሙሉ በግብጽ ባርነት የነበሩ ፊቶምና ራምሴን ሲሰሩ የነበሩ ጭቃ ሲጠፈጥፉና ሲረግጡ የነበሩ ከየት አምጥቶ ነው አባኪያ? እሱ አይደል እግዚአብሔር አምላክ ራሱ አይደል እንዴ ያስበዘበዛቸው? እግዚአብሔር ባስበዘበዛቸው መልሰው ጣዖት ሰሩበት። እግዚአብሔር በሰጣቸው፣ እግዚአብሔር በባረከ። አንዳንድ ቀን እኮ እንደዛ ነው የምንሆነው። እግዚአብሔር በሰጠን መድረክ፣ አንዳንድ ቀን እኮ እንደዛ ነው የምንሆነው። እግዚአብሔር በሰጠን ትዳር፣ እግዚአብሔር በሰጠን ገንዘብ፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ጤና፣ እግዚአብሔር በሰጠን ህይወት፣ እግዚአብሔር በሰጠን ነገ፣ እግዚአብሔር በሰጠን ተስፋ፣ እግዚአብሔር በሰጠን ፖዚሽን እግዚአብሔርን የሚያስከፋ ጣዖት ስንሰራ ሰው ለማስደሰት ዋው! ሰሞኑን በጣም ደጋግሜ እያልኩት ነው ያለሁት። ስማማ ፓስተር፣ አሁን ዛሬ ጋበስከኝ አገልጋይ ጠፍቶ ነው? እዚህ መካከል ነፋስ ማአት አይደሉም ማቃችሁ ሰው ታጥቶ ነው ዛሬ እዚህ መጣሁት። እድል አይደል? ማን እንደዘመረን ያልደረስኩ ዘማሪ ጠፍቶ ነው? ቤተክርስቲያን የምትመሩ መሪ ጠፍቶ ነው? እድል አይደል? ሲራራ አይደል? አሁን እዚህ በተሰጠ እድል ስለ ወጥ ባወራ፣ ስለ እኔ ባወራ፣ እዛ ጥግጋ ስላበሳጨኝ ሰውዬ በሾርኒ ባወራ፣ አረ ይሄ ነገር ደሙ ፈሶበታል። አረ ይሄ ቤት ባለቤት አለው። አረ አለ መልእክት አስይዞ የላከ። አረ እድል ሲሰጥ ነው። በተሰጠ እድል ጥጃ ሰው ይደሰት ብለ አሮን ችግር የለም ቃል ጨርስ። ምንድነው መልእክት? በጣም ብዙ ቦታ ነው እየረገጥክ ያለው። ከመምህሩ በላይ ለመኖር አትሞክር ማለት ሁሉ ይውደደኝ ብለህ አትጋጋጥ። ሁሉ ይቀበለኝ ብለህ አትጋጋጥ። ጥፋትህ ከሆነ ይቅርታ ጠይቅ። በደልህ እንደሆነ ንስሐ ግባ። ከሰው ሁሉ ጋር በሰላም ኑር። ግን ስለተቀበልከው እውነት፣ ግን ስለገባህ እውነት፣ ግን ስለዳንክበት እውነት፣ ግን ስለተሰጠ ኃላፊነት ባይቀበሉህም ባይሰሙህም ምን ችግር አለ? ትንሽ ኮምፕሮማይዝ ባረግስ ከስታንዳርድ ይጥላል። ከጌታ ሐሳብ ዘወር ያደርግሃል። አንዳንዱ ነገር ምንም ላይ ያመጣ አላስፈቀድኩትም፣ ግን ስለሚያስተምር እናገራለሁ። ሀብቱዬ ነገረኝ። የዛሬ ስንት ዓመት እንደሆነ አላቅም፣ 9-8 ዓመት ማይ አይኒ ካምፕ እነሱ ጋር ላገለግል ሄጄ ቁጭ ብለን ምሳ እየበላን ያጫወተኝ አረሳም። ከ9 ዓመት ከ10 ዓመት በኋላ ሌሎች መድረኮች ላይም ተናግሬ አውቃለሁ። ምን አለኝ? ገና ወደ ጌታ እንደመጣው እዚህ ግቢ ውስጥ አለኝ፣ ማቃቸው የከተማ ልጆች ነበሩ፣ አስመራ ማቃቸው አለኝ። ከዛ አንድ ቀን ደቀ መዝሙር ምናምን ተምሬ መጽሐፍ ቅዱሴን እንደዚህ ይዤ በቃ እየተቀጣጠልኩ ስመጣ ከሩቅ እንደዚህ ሲመጡ አየኋቸው አለኝ። የሚያውቃቸው እዛ አብረው ምናምን የሚሉ። ከዛ በጣም ተሳቀቅኩና እንዴት እንደምሸውዳቸው አስቤ አለ መጽሐፍ ቅዱሴን እዚህ ጀርባ ውስጥ ከተትኩት አለኝ። እውነት አይደል? መጽሐፍ ቅዱሴን እዚህ ጀርባ ውስጥ ከተትኩትና ልክ እነሱ ጋር ሲደርስ ሰላም ብሏቸው ሊያልፍ ነው። ከዛ እየሄድን አለ ምን አለኝ? ሳይደርሱ ታጠፉ አለ። እኔ 10 ዓመት ትምህርት ሆኖ ቀረኝ። ለካ አንዳንድ ነገር ሳይደርስ ለሚታጠፍ ነው አበሳችንን የምናየው። እንትን ኢየሱሳችንን የምንደብቀው ላይደርስ ላይመጣ እንትን እውነትህን የምትደብቀው፣ የገባህን እውነት የምትደብቀው፣ መልኩን የምትደብቀው
ለዚህ ጨክኖ መሄድ የሚያቅት ገና ነገርየው ራሱ ሳይደርስ ዝም ብሎ ገና ሲጠጋ አረ ምናልባት ይሄን እንትን ከሆነ ሱቄ እንትን እንዳይል ይሄኛው እንትን ከሆነ ፕሮሰስ እንትን እንዳይሆን ሳይደርሱበት ጓደኞቹ ሳይደርሱ እሱ መጽሐፍ ቅዱስን አይደለሁም ለማለት ፈለገ። ገና የልጅነት እድሜ ስለነበር በጌታ ቤት እዚህ ውስጥ ደባበቀው። ገና ሳይገናኙ ታጥፈው ሄዱ። ላይደርስ ነው ማስመስለው፣ ላይደርስ ነው መሸቃቅጠው፣ ላይደርስ ቢደርስስ በቃ ላሳያችሁና ልጨርስ። የጨከኑ ሰዎች ገና ከማለዳ ለገባቸው እውነት ወደ ግራም ወደ ቀኝም ያላሉ። አሁን ኤርሚያስን ውሰድ። ኤርሚያስ አሁን አገልጋይ ይመስላል። በጥፍ የሚመታ ግዞት ቤት የሚጣል ማአት ሐሰተኛ ነቢያት በአንድ ተሰብስበው መጠርመስ ነው መበርቀስ ነው መጨረሻ ላይ ነው ምን ቦድሰው ሲሉ ለብቻው አንድ ብቻውን ቆሞ አይ ግዞት ነው የሚል ጠማማ ሆኖ ነው አምሮት ነው አጉል መጣመም በዚህ ባህርደኛ ምናምን መምጣት ፈልጎ ነው ለሰማው እውነት አይደል። ገና ሲጠራ ራሱ እኔ አልችልም ብላቴና ነኝ ሲል አትበል በአንደበት ላይ ቃሌን አኑር ያለው አፍነህ በመንግስታትና በህዝቦች ላይ ነብይ አድርጌሃለሁ ይዋጓሃል አያሸንፉም ብሎ የጠራው ራሱ አይደል ብሎታል እኮ። እኔ በቃኝ ነው የምለው ይላል ኤርሚያስ። በቃኝ ነው የምለው በቃኝ አልናገርም ከዚህ በኋላ ስል ደግሞ ውስጤን እንደገና ታግለዋል ይላል። አገልጋይ ይመስላል። ለገባው የቆመ ባይመስልም የሚቀበለው ባይኖርም የሚያጨበጭብ ባይኖርም ባይወድ ኤርሚያስ እኮ ለኮንፈረንስ አይመችም፣ ያባርርላል። ምናምን በቃ የሰማውን እውነት አምጥቶ ነው የሚዘረግፍል። የማንንም ፊት ምን አይመስልም። ግን በኋላ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ኢየሱስ ከተጠረጠረባቸው መካከል ማን ነው? አንዱ ኤርሚያስ ነው አሉ። ምን እያልከን ነው? በቃ እየሰበሰብኩ ነው። ምን እያልከን ነው? ከመምህሩ በላይ ለመኖር አትሞክር። እሱም በብኤልዙ ፓስተር እየስማኝ ነው ወንድም አትሞክር የኔ እናት አትሞክር ብራዘር። አይመጣውም አይሆንም። ሲጀመር አይደሰቱልህም። አንዳለ የሞተልህ አንዳለ ራቆቱን የተንጠለጠለልህ አንዳለ ልጄ ብሎ የጠራ አንዳለ አጀብ ሲበተን የማይለይ አንዳለ ነገር ሲጎድል ዘወር የማይ ቁም ለገባህ እውነት ቁም። ባይመስልም ዘመኑ ባይመስልም ሁኔታው ባይመስልም አሉ የተናገሩ። አሁን እንደዚህ ብትላክ ትሄዳለህ። ሕዝቅኤልን እንደላከው እልክሃለሁ። አይሰሙህም። እንደ ቁስል ናቸው። አይሰሙህም። ግንባራቸው ጠንካራ ነው። ሂድ እንዴ ካልሰሙኝ ለምን ሄዳለሁ? ሂድ አሉ። ማያመቻምቹ ለሰማይ ለገባቸው እውነት የቆሙ እንዲወደዱ ሳይሆን ለወደዳቸው የሚኖሩ። እኔ ችየው አይደለም፣ እኔ በቅቻ አይደለም። ግን here's the standard። ይሄው ከመምህሩ በላይ አትሞክር። ሁሉ እንዲሰግንህ አትሞክር። ሁሉ እንዲያቅፍህ አትሞክር። ቢያቅፍ መልካም፣ ግን እሱ አይደለም ጥሪ የጌታህን መልክ እየገለጥክ መኖር። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ አስጠሯቸውና እስር ቤት ከተዋቸው ነበር። በኋላ የጌታ መልአክ አስወጣቸው። ሲሰብኩ አገኟቸው። አስጠሯቸውን አንድ ጥያቄ ጠየቋቸው። እኛ እኮ ከእናንተ ጋር ምንም ጥል የለንም፣ አንድ ነው። በቃ በዚህ ስም ብቻ አትናገሩ ነው ያልናችሁ። ደሙን በእኛ ልታደርጉ ነው። ይሄን ከተዋችሁ ችግር የለም አሏቸው። እነ ጴጥሮስ አይ በቃ እንደዛማ ከሆነ አላሉ። በዚህ ስም አትናገሩ። ሰው ምን እንናገር? ምን አለን? በዚህ ስም አታውሩ። ሌላ ምን አለን? እናንተን እናስደስት። የጠራንስ
እናንተ የሰቀላችሁት የናዝሬቱ ኢየሱስ። እዚህ ላይ አንችልም። በሌላ ነገር መጫወት እንችላለን። በሌላ ነገር መደራደር እንችላለን። ግን አሁን ዝቅ ልናደርገው አንችልም። እናንተን እናስደስት ወይስ የጠራንን? እናውጀዋለን። ኢየሱስ ጌታ ነው። ማነው ኪቦርድ ነካ ነካ የሚያደርግልኝ ሰው? የሚጫወት ሙዚቃ የሚጫወት ሰው ቶሎ በል በእናትህ። እኔ ጨረስኩ። ኤርሞንዬ ምንድነው የዛሬ መልእክታችን? ሾማቸው፣ ስማቸውን ነገረን፣ አቅጣጫ ነገራቸው፣ ምን እንደሚናገሩ አወራቸው። እዚህ ውስጥ እንዴት ባለ ሞቲቭ መመላለስ እንዳለባቸው ነገራቸው። ከሰዎች ጋር ባላቸው ንግግር፣ ከሰዎች ጋር ባላቸው ግንኙነት አንድ ነገር ነገራቸው። ባይወዷችሁ አይግረማችሁ፣ ባይቀበላችሁ አይድነቃችሁ። እንዳይቀበላችሁ ሆናችሁ አትመላለሱ። ግን ባይነግሯችሁ አይግረማችሁ፣ ባይቀበላችሁ ግን አይግረማችሁ። ለምን? እኔ እንኳን እንከን ሳይኖርብኝ እንኳን እናንተ እንከን ያለባችሁ እንኳን ስተት የሚገኝባችሁ ይቀርና ምንም እንኳን ሳይኖርብኝ በብኤልዙቤል ነው ብለውኛል። ባለቤቱን እንደዚህ ካሉ እናንተን ስለያዛችሁት እውነት ሌላ ቢሏችሁ ይደንቃል አለ ጌታ። ጳውሎስ የተሰሎንቄን ሰዎች እንደዚህ ይላቸዋል። አንደኛ ተሰሎንቄ ምዕራፍ 2 ላይ በፊልጵስዩስ እንዴት እንዳለፍን አታውቁ? ፊልጵስዩስ ቫኬሽን ደርሰን የመጣን ነው እንደሚመስላችሁ? እንዴት አይነት መከራ፣ እንዴት አይነት ስደት፣ እንዴት አይነት ወገራ እንዴት እንዳሳለፍን አታውቁ? ልክ ከፊልጵስዩስ ስንወጣ አይደል እንዴ ለእናንተ ወንጌልን ለመስበክ የመጣ ነው። የሚያዝናና ሆኖ ነው ከሆነ ስደት ወደ ሌላ ስደት የመጣ ነው። ከወገራ ከእስር ቤት ስንወጣ ጎመን በጤና ብለን ታጠፍን። ከፊልጵስዩስ ከዛ በሞትና በሽረት መካከል ሳለን ከሲላስ ጋር እየዘመርን ሳለ መሬት መንቀጥቀጥ መጥቶ ነፃ ወጥተን የምታውቁት ታሪክ። በኋላ ተለምነን ውጡ ሲባል ኧረ በቃ እንሂዳለን። እግዚአብሔር እንደዚህ የሚል ቃል አለ። እግዚአብሔር ለእናንተ ወንጌልን ለማድረስ ብቁ አድርጎ እንደቆጠረን አስበን ወንጌልን ለማድረስ ብቁ አድርጎ እንደቆጠረን ሆነን አይደል እንዴ ከስደት ወደ ሌላ ስደት እያወቅን የገባንበት 3 ሰንበት ብቻ አብረናችሁ እስክንቆይ ድረስ ምን ፈልገን የመጣ ነው? ጳውሎስ እኮ ነው የሚለው በመካከላችሁ ስንኖር እናንተም እግዚአብሔርን ምስክር አይደለም? የሚያባብል ቃል ተናገርናችሁ። ዋሌታችሁ ስለመግባት፣ ኪሳችሁ ስለመግባት፣ የእናንተ ገር ለመፈለግ የሆነ ነገር ታገልን። ወንጌል አይደል ያወራ ነው? እናት ልጆቿን፣ አባት ልጆቹን እንደሚይዝ በርህራሄ እናንተ በእኛ ዘንድ እንደዛ ተወዳጆች ስለነበራችሁ በመካከላችሁ እንዴት በጥንቃቄ እንደኖርን አታውቁ? ሰውን ለማስደሰት ነው እንዴ ወንጌልን ያወራ ነው? ልናባብላችሁ ነው የመጣ ነው? አታስታውሱ? ደብዳቤው ላይ ብቁ አድርጎ እንደቆጠረ ለካ ኤርሞን የምትሰብከው ብቁ አድርጎ ቆጥሮህ ነው። ለካ ዛሬ እዚህ ያለሽው ብቁ አድርጎ ቆጥሮሽ ነው። እናሳ ሰውን ለማስደሰት ገላትያ ላይ ይላል እኮ ሰውን ለማስደሰት አይደለም የጠራን አለ። ለሰው አይደለም የጠራን አለ። የምንኖርለት አለ። የሞተልን አለ። ሕይወት የሰጠን አለ። ይሄንን ወንጌል በአደራ እጃችን ላይ ያስቀመጠ አለ። በበጎቹና በፍየሎቹ መካከል ሊፈርድ የሚመጣ ለእያንዳንዱ ለስራው ሊከፍል የሚመጣ አለ። ለአንዱ 5 ለአንዱ 2 ለአንዱ 1 የሰጠ በኋላ ላይ ግን መጥቶ ኦዲት የሚያደርግ የሚያወራርድ ጌታ አለ። አንተ ታማኝ መጋቢ ብሎ የሚጠራ አለ። ልጨርስ መልእክቴ፣ ከዛ ትንሽ እንጸልያለን። ምን አለ ዛሬ ማለዳ ጌታ
ከመምህሩ በላይ አትሞክሩ አለ። ሁሉ እንዲቀበላችሁ አትሞክሩ አለ። ሁሉ እንዲወዳችሁ አትሞክሩ አለ። ሁሉ ቢወድ ጥሩ፣ ከሁሉ ጋር በሰላም እንድንኖር ያንን የኢየሱስን መልክ ገልጠን ያ በቃ እሱን አስምሩልኝ። ደጋግሜ ነው የምናገረው፣ ወደ ሌላ ጽንፍ እንዳትሄዱ። ግን ስለያዛችሁት እውነት፣ ስለገባችሁ ወንጌል፣ ያን የኢየሱስን ዱካ ግን ይዛችሁ ስትሄዱ ሁሉ ላይ ወዳችሁ ይችላል። እንከን የሌለበትን እንኳን አልተቀበሉትም፣ እንኳን እንደኔ አይነት እንከን ያለበትን። አጥፍተህ ተመልሰ በንስሐ ስትመለስ ላይቀበሉ ይችላሉ። ይህ ልበልና ላብቃ። ያ የሆነ የኢየሱስ መልክ ቢመጣ መልካችን ላይ መልኩ ቢታይ ትንሽ ቻሌንጅ አድርጊያችሁ ልጸልይ ነው። እኔም አለሁበት። ታስታውቃለህ አማኝ መሆንህን ጎረቤቶች ያውቁሃል። ከስብከቴ በላይ፣ ከቲክቶክ በላይ፣ ከጭፈራዬ በላይ፣ ከዝማሬ በላይ ህይወቴ ይሰብኳል፣ ያወራል፣ ያስታውቃል። አካሄዴ፣ አኗኗሬ ይሸታል፣ የሆነ መዓዛ አለ፣ ይናገራል። አንደኛ ቆሮንቶስ 2 ላይ ነው አይደል? ካልተሳሳትኩ። እሺ ዘንግቻለሁ ክፍሉን፣ ሐሳቡን ብቻ ልናገር። ለሚድኑት የህይወት ለሚጠፉት ደግሞ የሞት ሽታ። ይሄ መዝጊያዬ ነው። አንድ ጊዜ እኔ አንድ ከተማ አገልግዬ ጧት ስነሳ ያው እኔ በሱስ ምናምን ከቀማል ምናምን ስለነበርኩ ምናምን ወደ ጌታ ስመጣ እንትኖም አለ አንዳንዴ ትራውማውም አለ። ስለዚህ በቃ በተቻለኝ ጥብጥብ ብዬ ያገኘዋትን ፒሽ አድርጌ ምናምን እወጣለሁ። እና አንድ ከተማ አገልግዬ ባዶ ሚኒባስ ነው። ባዶ ሚኒባስ ውስጥ ቁጭ እንዳልኩ አንድ ትልቅ ሰውዬ መጡ እና ባዶ ሚኒባስ ውስጥ ነው ልክ እንደገቡ ሽቶ ትንሽ አድርጌያለሁ። በሄማ አምላክ በእግዚአብሔር ፊት ነው የምነግራችሁ። እንደገቡ እንዲህ ያሉኝ፣ ሌላ ሰውም የለ፣ እኔ ነኝ ያለሁት። እፍ ሴት ይመስል አሉኝ። እኔ የት ልውረድ? ለካ ሽቶ ሁሉ ሰው አይጥመው። አንዳንድ ሰው ግን እንትን ይላል አይደል? አታ ሽቶ እንትን የት ነው ይላል። በጣም እንትንም ካለ ብራንድ ምናምን ይጠራል። የሆነ እንትን ነው እንዴ የት አገኘው እንትን ምናምን ይላል። እኔ አሁን አንዳንድ ጊዜ እውነት አሁን ቸርቼ ወይ ምናምን ጋይውስ ምናምን አንዳንድ እንደዚህ እየጸለይኩ እንትና መጣ እንዴ ብዬ አውቃለሁ። በሽቶ ይጅሊ አይደል? በቀንነት ምልበትን ተረዱኝ። ለካ ሽቶ ግን ሁሉም ሰው ለካ አይልም። አነፍ ይላል። በቃ ይሄ ነው ነጥቤ። ቢያስከው መንገድ ላይ ለሚድኑት ይበሉ፣ አንዳንዶች ደግሞ እፍ ይበሉ። እፍ ይሄ ሙስናማ ይበላ እንትን እቺ ደግሞ ትፍትት አጉል አካባች ይበሉ እንጂ ያስታውቅ እንጂ ምን ሆነ ነው አንድ አይነት ይሁን ነው? ምን ሆነ ነው መለያ የጠፋው? ኑሯችን አንድ፣ አነጋገራችን አንድ፣ አዋዋላችን አንድ፣ እንትናችን አንድ፣ ግባና ፌስቡክ ምናምን መንተማ አንድ፣ ስንጣላ አንድ፣ ስንወረውር አንድ፣ የሚያምረን አንድ፣ ትግላችን እንትን የምንጓጓለት ነገር አንድ። የሆነ ለውጥ ቢመጣ ዝም ብለ ይሄኛው መንገድ ይዘህ ስትሄድ ለሚድኑት የህይወት ለሚጠፉት ደግሞ ምናልባት እፍ እያሉ በቃ ልጨርስ ነው። ሁሉ እንዲወድ አትጠብቅ፣ ሁሉ እንዲያጨበጭብ አትጠብቅ፣ ሁሉ እንዲቀበል ምናምን ብለህ ማዕት ጃኬት አታርግ። አለ አንድ የሚያይ አለ አንድ ዋና። አንገቶቻችንን ዝቅ እናድርግ።